እመቤታችን ተሰቀለች ብሎ አባቶቻችን እንዲህ መወገዝ አለባቸው ለሚል ሰው ሲጀመርም አንድ ጸጽ አላየሁበትም። እኔ ምገባበት ሲሆነ ከሆነ በዚህ ትምህርት ሲኦል ልግባ 4 ነጥብ። በቃ ይሄ ነው። በቃ መር ቃል የተናገሩት ቃል ይሄ የኛ የኦርቶዶክሳውያን እምነት ነው። ከዚህ ውጪ ቤተክርስቲያን ትምህርት ካላት አላቅም። አይሮ ነው ይሄ ነው። እኛም ስንናገር የነበረው ይሄ ነው። ቪዲዮ የተሰራበት ኢንቴንሽን ግን የአባቶቻችንን ቃል አባቶቻችንን ለማስመታት የተለቀቀውም የለቀቀውም አንድ ሃይማኖቱ ምን ይሁን ምን የማይታወቅ ግለሰብ ነው። ቪዲዮ ኤዲት ተቆርጦ እንኳን ለንግግር እንዲያመች ተደርጎ እንኳን ማውራት ያልቻሉበት ቪዲዮ ነው። ለዛ ነው ብለው ትናንት ተሯርጠው ቪዲዮን ያስነሱት። ወጣ ስለሆነ ነው ሰሙ። እሺ አባታችን እመቤታችን ቤዛ አትባልም ያሉት ጳጳስ ትክክል ናቸው አይደሉም? ስህተት ናቸው። የቤተክርስቲያን ትምህርት አይደለም። ኦኬ አሁን ይኸውልህ ሌሎቹን ደግሞ አይ ይሄ ስህተት ነው ሲሉ አባቶቻችን ለማሸማቀቅ ነው እንጂ ይሄ ትክክል አይደለም ስትል አይጋጭብህም? አባታችን ከቤተክርስቲያን ትምህርት አንጻር አይጋጭም። ቤተክርስቲያን ናት ይሄን ስህተት በሉ ይሄን ትክክል በሉ ላይ አስተማረችን። ከዚህ ውጪ ታዲያ ለምንድን ነው ያኛውም ቤዛ አትባልም ያሉትን ስህተት ነው ለምን አልክ? አጠቃላይ ስብከቱን ስለሰማሁት የስብከቱን አውድ እያንዳንዷን ነገር ገብቼ ደጋግሜ ስለሰማሁት ገብቼ ደጋግሜ ሰማ ያን የምድርና የሰማይ ልዩነት አለ። ቆይ ሰሙሽ ቆይ አንዴ አሁን ይኸውላችሁ ለወደፊቱ ብንጠነቀቅ በጣም ደስ የሚለኝ ነገር ምንድነው ሰው ሁሉ አንድ አይነት አይደለም። ሲሰጥ አንደኛው ይስማማዋል፣ አንደኛው ላይስማማው ይችላል። ለአንተ ትክክል የሆነው ለሌላኛው ደግሞ ትክክል ላይሆን ይችላል። አንተ ስህተት ነው ያልከውን ያኛው ደግሞ ትክክል ነው ሊል ይችላል። መፍትሄው ምንድን ነው? ለወደፊቱ አንድ ትምህርት ሲመጣ የመጀመሪያ አንድ ከመጻሕፍት ይሄ ከመጻሕፍት አለ ወይ? ከሃይማኖት አበው ሊሆን ይችላል፣ ከምን በትርጓሜም ሊሆን ይችላል። ይሄ አገላለጽ ከመጻሕፍት አለ ወይ? 2 ከአፈ መምህራን በጉባኤ ቤት ላይ እንደዚህ ያለ ትምህርት አለ ወይ? ይሄ ለምስጢረ ሥላሴ ለምስጢረ ሥጋዌ የኛ ቤተክርስቲያን አስተማሪ ናት። ከማንም እንትን የምትል አይደለችም። ስለዚህ እንደዚህ ያሉት ነገሮች ሲመጡ ሁልጊዜ ማድረግ ያለብን ብዬ የማስበው ነገሮቹን አቃንቶ መጀመሪያ የተነሳሁት ለዚያ ነው። ሊቀ ጳጳሱ በተለይ እኒህኛው ሊቅ ናቸው። በጣም ስለማውቃቸውም ማለት ነው። ሊሉ የፈለጉትንም መምህር ቅድም ሲናገሩ የነበሩትን መጀመሪያ ላይ በመግቢያ ላይ የተናገሩት እሱን ነው። ሊሉ የፈለጉት ይገባናል። ኦኬ ገብቶናል፣ ተረድተናል። ነገር ግን ይሄ ንግግር ግን 90-80% በነገራችን ላይ ትክክል መሆኑ አለመሆኑ ብቻ አይደለም። ከመምህራን ከአባቶች ከኛ ምን ይጠበቃል? ሰዎች በሚሰሙት ልክ ማስተማር በራሱ